Nah, I fucks with it heavy. Yeah, that's the one, bro. Let's go. ሁለት አይነት ወንዶች አሉ ምናልባትም ሁለት አይነት ሰዎች እናንተ የትኛውን አይነት እንደሆናችሁ እስቲ ራሳችሁን ፈትሹ የመጀመሪያው አንድን ሐሳብ ሰምቶ እንዲሁ ዝም ብሎ ከላይ ደስ ካለው ያንን ሐሳብ ያለ ምንም ጥያቄ ይቀበላል ማለት ነው የነገር ለምን ሆነ ትክክል ነው ወይ እንዴት በምን ምክንያት ብሎ አይጠይቅም እነዚህ ሰዎች ለራሳቸው ማሰብ አይችሉም አስተሳሰባቸውን አውትሶርስ አድርገዋል ሎ አይኪው የሆኑ አይነት ሰዎች ናቸው ባይዘው እነዚህ ሰዎች ኢቭን አንባቢ የሚባሉ አይነት ሰዎች ሁላ ሊሆኑ ይችላሉ ማለትም ተጽፎ ያገኙት ነገር ሁላ እውነት ይመስላቸዋል አንዳንድ ጽሁፍ ጀስት ሐሳብ ብቻ እንደሆነ አይረዱም እናም አናላይቲካል ሰዎች አይደሉም ሁለተኞቹ አይነት ወንዶች ወይም ሰዎች ደግሞ አንድን ሐሳብ ሰምተው ዝም ብሎ አያስገቡም ነገር ግን እንዴት ለምን በምን ምክንያት ብለው ይጠይቃሉ ኢቭን የማይስማሙበትን ሐሳብ እንኳን ሲሰሙ ዝም ብለው በአንድ ጊዜ አይቃወሙም ነገር ግን ሐሳቡን መርምረው አሰላስለው ምናልባትም ልክ ከሆነ አስቀድሞ የነበራቸውን አቋም እንኳን ለመቀየር ፍቃደኛ ናቸው ማለት ነው ኦፕን ማይንድድ ናቸው እና አትሊስት ወደዚህ ቻናል በተደጋጋሚ የምትመጡ ሰዎች እንደዛ ናቸው ብዬ ስለማስብ ነው ኢቭን አንዳንድ ሲምፕል የሆኑ ሐሳቦችን ሁላ በጣም ዲቴይል ገብቼ ተንትኜ ለማብራራት ሞክረው ማለትም ነገሮችን የነገር እንዲህ ነው ብቻ ብሎ ማለፍ ይቻላል ኦፍ ኮርስ ከዚህ በፊትም እንደዛ አይነት ስህተቶችን ሰርቻለሁ ምናልባት ወንድ ልጅ ማለት ኃላፊነት የሚወስድ የሚያለቅስ ወንድ ልጅ አይደለም ስታንዳርድ የሌለው ወንድ ልጅ አይደለም ማለት ይቻላል ኦፍ ኮርስ ሐሳቦቹ በራሳቸው ኔጌቲቭ ነገሮች ስላልሆኑ ለመቀበል ሊቀሉን ይችላሉ ነገር ግን ለሚያስተውል ይሄ ባህሪ ለምንድን ነው ወንድ የሚያደርገኝ ምናልባትም አንዲት ሴት ኃላፊነት መውሰድ ብትጀምር ወንድ እየሆነች ነው ማለት ነው ብሎ ለሚጠይቅ አብዛኛው መልስ የለውም ማለትም ብዙ ጊዜ እንደዚህ አይነት ነገር ስንናገር ሁሉም ሰው ስር መሰረት ላይ ያለችዋን ሐሳብ ይረዳል ብለን ልናስብ እንችላለን ነገር ግን የተለያዩ ሐሳብ የሚሰጡ ሰዎችን ሳወራ አብዛኛው ክሉለስ ነው ማለትም ደስ ያለውን ነው ሁሉም የሚለው ሃይማኖተኛ ከሆነ እሱ ወንድ ልጅ ማለት ፈራ እግዚአብሔር ያለ ይላችኋል ወይም ደግሞ እናትና አባቱን የሚያከብር እንደዛ ልትባሉ ትችላላችሁ በአንድ ወቅት ድሬዳዋ በነበርኩ ሰዓት አንዲት ልጅ ጫት እንድቅም ትጠይቀኛለችና ኖ አይ አልቀምም ስል እንደ ጫት ማይቀም ወንድ ነው እንደ ብላይ ነበር ልክ እንደዛ ማለት ነው ኳስ የማያይ ወንድ ልጅ ነው እንደ ስፖርት የማይሰራ ወንድ ልጅ ነው እንደ እነዚህ ነገሮች አንድ ሰው ምናልባት ካራክተሩን ለማሳደግ ወይ ደግሞ አደልት ስለሆነ ላይፉን ማስኬድ ስላለበት የሚላበሳቸውን ባህሪያት ወንድነት ብለው ሰዎች ይጠራሉ ማለት ነው ማለትም አንዲትም ሴት ልታደርጋቸው የሚገቡ ሐሳቦች ሊሆኑ ይችላሉና እነዚህ ነገሮች ስህተት አለባቸው እናም ከዚህ ቀድሜ በሰራሁት ክፍል አንድ ቪዲዮ ላይ ዛሬ ላይ የሚነገረን ወንድነት ማይያዝ ማይጨበጥ አይነት ሐሳብ እንደተደረገ አውርተናል ለዛም ነው ያንን ቪዲዮ ዘ ዴሞሊሽን ያልኩት ምክንያቱም ይህ ማይያዝ ማይጨበጥ የተደረገ ሐሳብ መፍረስ ስላለበት ማለት ነው እናም ግን ነገሮች ላይ ዝም ብሎ ሂስ መስጠት ቀላል ነው ሶ አፍርሰን ብቻ አንተውም ማለት ነው በዚህ ቪዲዮ ላይ ያፈረስነውን ሐሳብ ከስር መሰረቱ ሞር ታንጀብል በሆነ ወይ ሪኮንስትራክት የምናደርግ ይሆናል ማለት ነው ከዛም ባለፈ ዛሬ ላይ ለአንድ በሳል ወንድ ልጅ እንዴት ወንድ ልሁን በሚል አይነት አካሄድ ህይወቱን መምራት አዋጭ እንዳልሆነ ተናግሬ ነበር ኢንስቴድ በያስኩት የህይወት ሩጫ ላይ እንዴት ነው ማሸነፍ የምችለው የሚለው ሞር የተሻለን ርቀት እንደሚያስኬደው ተናግሬ ነበር ያም ታዲያ ለምን እንደሆነ ከዋናው ሐሳብ ጋር አንድ ላይ የምንመለከት ይሆናል ማለት ነው በመጀመሪያም ግን ወደ አማጺ ቻናል ስትመጡ የመጀመሪያዎቹ ከሆነ ቻናሉን ሰብስክራይብ አድርጉ ቪዲዮ ላይክ በማድረግ ጀምሩ ሐሳብ ወይም ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ወደ ቪዲዮ ነው ለምሳሌ ጦጣ ካልን ጦጣ ትርጉም አለው የሆነ እንስሳ ጦጣነት ካልን ደግሞ ያ እንስሳ የሚያሳየው ባህሪ ወንድነትም ስንል ያ ተፈጥሯዊ የሆነውን ፒውር ወንድ ልጅ የሚያሳየውን ካራክተር መላበስ ወደዛ ወደ እንስሳዊ ባህሪያችን ስንጠጋ ማለት ነው ይሄ ኢንስቲንክት ወይም ደግሞ ደመነፍስ የሚባለው ነገር
ያ ነው ወንድነት ማለት። ወንድነት ማለት ኃላፊነት ስለመውሰድ አይደለም፣ ያ እንስሳዊ ኢንስቲንክትህን መከተል ማለት ነው። ታዲያ ግን አንድ ወንዶችን ከሴቶች የሚለየው ነገር ፕራይሜርሊ በባህሪያችንም በሰውነታችንም ላይ ባለው ኤክስፕሬሽን ላይ ቴስቴስትሮን ነው። ሴቶች በኤስትሮጅን እና ፕሮጀስትሮን ላይ ዲፔንድ እንደሚያደርጉት ማለት ነው። ታዲያ ያ ቴስቴስትሮናችን ምናልባት ቦን ዴንሲቲያችንን ሊጨምረው ይችላል። ምናልባት አግሬሲቭ ልንሆን እንችላለን፣ ቴሪቶሪያል ልንሆን እንችላለን። እነዚህ ባህሪያት ፒውርሊ ከተፈጥሮ ኢማኔት የሚያደርጉ ወይም ደግሞ የሚጸነሱ ነገሮች ናቸው። እንዳልኳችሁ ያ እንስሳዊ ማንነት በሴትም በወንድም ላይ ዲፔንድ ያደረገው ሰርቫይቫል ወይም ህይወትን ማስቀጠል እዛ ላይ እና ሪፕሮዳክሽን ወይም ደግሞ ራስን መተካት መባዛት እዛ ላይ ነው። ሰርቫይቭ የማድረግ ኢንስቲንክት ነው። ማለትም ቴስቴስትሮናችን የእሱን ህይወት አደጋ ላይ የሚጥል ሁኔታ ባለበት አይነት አካሄድ ውስጥ የራሱን ጥቅም ወደኋላ አድርጎ ለሌላው ሚሞት አይነት አይደለም። ብዙውን ጊዜ ከራሱ ነው የሚጸነሰው። ሰልፍ ሴንተርድ የሆነ ነው እና ያ ወንድነት ያ እንስሳዊ ኢንስቲንክት ያ እንስሳዊ ባህሪህን መጠጋት ማለት ነው። ነገር ግን ማስተዋል ያለባችሁ ነገር የምርም ወንድ ለመሆን ያንን እንስሳዊ ባህሪህን ፈልገው ማለት አይደለም። ምናልባትም ዛሬ ላይ በ21ኛው ሴንቸሪ ላይ ያንን ኢንስቲንክትህን ብቻ አትከተልም። አንድም ሰው የመሆን ትርጉማችን ደመነፍሳችን ላይ ብቻ እናተኩርም አይደለም። ለምሳሌ እንስሳቶች ኢንስቲንክቹዋሊ ብቻ ስለሆነ የሚሄዱት ለሴ የስሪያ ጊዜ ሲኖራቸው ያንን ያደርጋሉ። ዝም ብለው ይዋለዳሉ። አንተ የስሪያ ጊዜ ስለደረሰ ስሜትህ አናትህ ላይ ስለወጣ ሄደህ አታስረግዝም አይደለ? ማሳደግ ይችላለሁ ወይ ምናምን የሚለውን ታስባለህ ማለት ነው። ያ ነው ከእንስሳ የሚለየን። ፕላስ እንዳልኳችሁ እንደውም ያንን እንስሳዊ ማንነት ያንን ነገር መከተል እንደውም ዛሬ ላይ ጉዳቱ ሊያመዘን ይችላል ማለት ነው። ሶሻሊ ህይወትን ማስቀጠል ሊከብድህ ይችላል ማለት ነው። እና ፒውር ወንድነት የሚለው ትርጉም ያ እንስሳዊ ማንነትን ወደሚያሳይህ አቅጣጫ መቅረብ ወይም መጠጋት ኦር ያንን መሆን። እንዴት ወንድ ልሁን ምናምን የሚለው ነገር አያሳስባችሁ። ሲጀመር ማያዝ ማይጨበጥ ተደርጓል። ግን ዛሬ ነገርኳችሁን ነገር አስተውሉ። ዋነኛው ቤተር ጥያቄ በያዝከው ሩጫ ላይ እንዴት ነው ማሸነፍ የምችለው? ታዲያ ግን ራሳችሁን እንድትጠይቁ የምፈልገው ምን ላይ ነው ማሸነፍ የምትፈልገው? በሪሌሽንሺፕ ዓለሙ ላይ ነው? በቢዝነስ ዓለም ላይ የማኒ ጌም ሶሻል ስታተስ ነው? ተማሪ ነህ? አርፈ ተማር። ተማሪ ነኝ ካልክ ምናልባት ሞስት ኢምፖርታንትሊ ማሸነፍ ያለብህ ዓለም የትምህርት ዓለምህን ነው ማለት ነው። ምን ላይ ማሸነፍ እንደምትፈልጉ ምናልባት you have to decide ማለት ነው ያንን ነገር። ምክንያቱም እነዚህ ነገሮች የሚያዙ የሚጨበጡ ነገሮች ናቸው። ተማሪ ነህ፣ ትምህርትህ ላይ ለማሸነፍ ምን ማድረግ እንዳለብህ ግልጽ ነገሮች አሉ። ማንበብ ምናምን። ቢዝነስህም ላይ ከሆነ ቢዝነስህን የተሳለጠ ለማድረግ ምን ማድረግ እንዳለብህ ግልጽ ነገሮች ተቀምጠዋል። ምናልባት የሆነ ካራክተር ዴቨሎፕ ማድረግ የምትፈልግበት አቅጣጫ ምን ላይ ነው ማሸነፍ የምፈልገው ሚለውን መምረጥ የናንተ ድርሻ ነው ማለት ነው። እናም በህይወት ላይ ትክክለኛውን ነገር እያደረጋችሁ እስካሸንፋችሁ ድረስ ያ ነው ማተር የሚያደርገው ነገር። ራሴት እናንተ በያዛችሁት ሩጫ ላይ ኮምፒተንት ተወዳዳሪ የምትሆኑት ነገር ወንድ ለመሆን ብላችሁ የምታደርጉት ነገር አይደለም። አንተ ኦልሬዲ ወንድ ነህ። አንተ ኃላፊነት ወስጄ ራሴን አስተዳድራለሁ ስትል አንድ አደልት ማድረግ ያለበት ነገር ነው እንጂ ወንድ ለመሆን ስትል የምታደርገው ነገር አይደለም። ይህንን ነገር ሴቷም ታደርገዋለች። ባይዞ ሴቶች ይሄ የራሴን ወጪ ራሴ ነኝ የምከፍለው እያሉ የሚመጻደቁት ነገር አለ አይደለ? እነሱን እኛ ምን እንላቸዋለን እንዴ? ኦፍ ኮርስ አደልት ስለሆንሽ የምታደርጊው ነገር ነው እንላለን አይደል? እነዚህ ነገሮች አንተ ወንድ ስለሆንኩ ወንዶም ስለሆንኩ የምታደርገው ነገር አይደለም። አንድ አደልት የሚያደርገው ነገር ስለሆነ ማለት ነው። ኮምፒተንሳችሁን ከወንድነታችሁ ጋር በጣም ማያያዝ አስፈላጊ አይደለም። you are already a man. you just have to decide በህይወት ላይ ማሸነፍ የምትፈልግበትን አቅጣጫ። ባይዞ ድሮ ልጅ ሆነን አብረን የተማርን ልጆች ነበሩና in the typical sense ወንድ ምናምን የምትሏቸው ልጆች አይደሉም።
ግን ትምህርታቸው ላይ ተማሪ በነበርን ሰዓት they were good students ማለት ነው። ዛሬም ላይ I hope ጥሩ ደረጃ ላይ እንደደረሱ ለእኔ አሁን እነዚህ they are winners ማለት ነው in the typical sense like የወንድነት ኦራቸው ምናምን ትሏቸው አይደለም they were sweet boys ዶኒ ካሳውን አቤል ነባ ምናምን የሚባሉ ልጆች ነበሩና they're not masculine they are winners and ዛሬ ላይ እንዳለ ወንድ ልጅ I believe that's a better route ማለት ነው። ያ ይበልጥ ሰርቫይቭ እንድታደርግ ያ ይበልጥ ሪፕሮዲውስ እንድታደርግ ያግዛል ማለት ነው። ኢማቹር የሆነ ወንድ አለ፣ ምናልባት ኃላፊነት መውሰድ ያልጀመረ ወንድ ልጅ አለ፣ ምናልባት እንስሳዊ የሆነ ባህሪው ብዙ ማይገለጥበት የሴክስ ድራይቭ ሊሞት ይችላል። but at the end of the day you are already a man። ምናልባትም አንተ ዛሬ ላይ አንዳንድ ፌሚኒን የሆኑ ካራክተሮች ሰርቭ ሊያደርጉ ይችላሉ። ልጅ ኖሮ ልጅህን ወንድ ልጅ ኢሞሽናል አይደለም በሚል ያንን ስሜት ልጅህን ልታስረው አይገባም አይደለ? ልጅህን ማቀፍ መልመድ ተገቢ ነገር ስለሆነ ማለት ነው። ያም ነው አንድ ሰው የሚያደርገን ብዬ አምናለሁ። እናም ለሴይ ተናዳጅ ነህ፣ ቆንጆ ሴት ስታይ ወይም ደግሞ ሴዳክቲቭ ነገር ስታይ ስሜትህ ይመጣል። ሊቢዶ ሃይ ነው። የራስን ጥቅም የማስከበር እርጅ ያለ ውስጥ ወንድ ነህ ማለት ነው። ያ ነው ፒውር ኢንስቲንክቹዋሊ ያለን ነገር። ግን አሁንም ጥያቄው ያንን ነገር የመረም አክቹዋሊ መሆን አለብህ ወይ ነው። ተፈጥሮ ብዙ የምትጠቁመን ነገር አለ። ለምሳሌ ቅድም እንዳልኳችሁ ቴስቴስትሮን የኛን ቦን ዴንሲቲ ጨምሯል። የምረም ፊዚካሊ ጠንካራ ያደርገናል አይደለ? ተፈጥሮ ምን እየነገረችን ነው? ለቻሌንጅ ሬዲ የሆንን ፍጡሮች እንደሆንን like you need to be strong እያለችን እንደሆነ አምናለሁ። ሴትና ወንድ ኖረው ሪፕሮዳክሽን በዛ ከሄድ ብቻ የሚፈጠር መሆኑ እንደዚህ አይነት ሪሌሽንሺፖች በወንድና በሴት ብቻ መሃል ሊፈጠሩ የሚገቡ ነገሮች እንደሆነ አመላካሽ ነው ማለት ነው። ለምሳሌ አሁን ተመሳሳይ ጾታ ምናምን ይባላል። እነዚህ ነገሮች አናቹራል እንደሆኑ ተፈጥሮ ራሱ የሆነ ነገር ኢንዲኬት የምታደርገን ነገር ነው ማለት ነው። እናም የሚያዝ የሚጨበጠው ወንድነት ይሄ ነው፣ ሌላ ነገር የለውም። ወንድነት ማለት ፈራ እግዚአብሔር ያለው ማለት አይደለም። የብዙ ነገሮች ኮንቴክስት ተቀይሯል። የሰው ልጅ ድራይቭ የሚያደርገው ሰርቫይቫል ኤንድ ሪፕሮዳክሽን ነው ብያቸዋል አይደለ? የሰርቫይቫል ሜካኒዝማችን እና የሪፕሮዳክሽን ሜካኒዝሙ እንኳን ባይቀየር ኮንቴክስቱ በጣም ተቀይሯል አይደለ? ድሮ ላይ ምናልባት ካረስክ አንተ አዳኝ ከሆንክ you can survive በቃ ትበላለህ፣ አካባቢን ተመግባለህ። ምናልባት 4-5 ሚስት ሊኖር ይችላል ማለት ነው። ምክንያቱም ያኔ ኮንሱመሪዝም የለም፣ ካፒታሊስት የሆነ ዓለም አልነበረም። but today ትልቁ ሰርቫይቫል ሜካኒዝማችን ዲፔንድ የሚያደርገው ገንዘብ ላይ ነው። እንደዛ 4-5 ሴቶች ሎያል ሆነው አንድ ወንድ 4 ሴት የሚሆነው አካባቢያቸው ላይ ላለው አጥቂ የሚቆመው እሱ ስለሆነ ሎያል ሆነው ለሱ ብቻ የሚሰጡ አይነት ሴቶች አሉ። ዛሬ ላይ ስላደንክ ምናምን አይደለም። ዛሬ ላይ ዩዥዋሊ ሴቶች የሚመለከቱት ምንድነው? ገንዘብ አይደለ? ያኖረኛል ወይ የሚለውን ነገር ኢቭን ያን ያህል ፕሮቴክሽን የሚባለውላ የቀረ ነገር ነው። ኦፍ ኮርስ ኢንስቲንክታቸው ስቲል እንደዛ አይነት ወንድ አትራክት ሊያደርጋቸው ይችላል። ግን ዩዥዋሊ ደካማም ቢሆን አስሎንጋስ ገንዘብ እስካለው ድረስ እንደዛ ሲሄዱ ትመለከታላችሁ አይደለ? የሰርቫይቫል ኢንስቲንክታችን ተቀይሯል። በሴቶች አቅጣጫ ደግሞ እነሱ እንዴት ነው ሰርቫይቭ የሚያደርጉት ህይወታቸው የሚያስቀጥሉት? ተፈጥሮ እነሱን ጠንካራ ስላላደረገቻቸው፣ ታጋይ ስላላደረገቻቸው ወንድ ልጅ ነው የነሱ ሺልድ የሚሆነው፣ ተከላካይ የሚሆነው። እንደ ወንድ ልጅ ወጥተው አድነው ያንን ሜቢ ማድረግ ስለማይችሉ እነሱ ወንድ ልጅ ባደነው መኖር ይችላሉ። እነሱ ጋዘረር መሆን ይችላሉ፣ መለቃቀም ማለት ነው። ከዛም ባለፈ ኢቭን ቢያስቸግሩ አንድም እንዳልኳችሁ አንድ ሌሲ አልፋ እንበል፣ ይህንን ቃል መጠቀም ባልፈልግም አልፋ ለሚባለው ወንድ 4-5 ሴቶች ሎያል ሆኖ እሱ ጋር የሚሆኑት እንደው ስለሚያፈቅሩት ብቻ አይደለም። ምናልባት ፋውል ከሰራች ቻው ሊላ ስለሚችል ማለት ነው። የቺምፓንዚዎች ዓለም ላይ በጣም ይስተዋላል። አልፋ የሚባለው መሪያቸው እንደዛ 4-5 ሴቶች አብረውት ሊሆኑ ይችላሉ እና ቤታ የሚባሉ ደግሞ ሌሎች ቺምፓንዚዎች አሉ። እነዚህኞቹ ደግሞ ከአልፋው ጋር መገዳደር ስለማይችሉ ራሳቸውን የሚተኩት ኦልሬዲ ከአልፋው የወለደችዋ ሴት ምናልባት አልፋው ትቷት ከሆነ ወይም ደግሞ አልፋው
ሞቶ ከሆነ እነዚህኞቹ በመልመጥመጥ ነው ህይወታቸውን የሚያስቀጥሉት ወይም ደግሞ ሪፕሮዲውስ የሚያደርጉት። አይ ዊል ቴክ ኬር ኦፍ ዩ ከሌላ አልፋ የወለደችን ሴት ቴክ ኬር ያደርጋል ማለት ነው። ልክ እንደ ሰው ማለት ነው። እንደዚህ አይነት አዘረጋግ ነው ያለው። መፎካከር የማይችሉት ባይሆን ጥሩ ፖይንት ላይ መጣን። ምንድን ነው ዛሬም ላይ ኦፍኮርስ ትልቁ ኢንስቲንክታችን ሰርቫይቫል ነው ብለናል አይደለ? ሶ ቤታውም ሰርቫይቭ እያደረገ ነው፣ አልፋውም ሰርቫይቭ እያደረገ ነው። ኤንድ ዩ ካን ቹዝ በምን አይነት መልኩ ሰርቫይቭ ማድረግ እንደምትፈልጉ። የስ አዘቅዝቀህ ተልመጥምጠህ የሴቷ ቦዲ ካውንት ኢዳዝም ማተር ብለህ የሌላን ወንድ ልጅ እያሳደግ በራስህ ምናልባት ጌም ስላሌለህ ሊሆን ይችላል እንደዛ ልታደርግ ትችላለህ። ኦሬልስ ደግሞ I'm gonna be the boss ልትል ትችላለህ ማለት ነው። You can survive like a king or you can survive like a slave ማለት ነው። እየኖርህ ስለሆነ ማለት ነው። እነዚህ ነገሮች ኢቭን መለየት ያስፈልጋል። ለዛም ነው ዛሬ ላይ ላለ ሞደርን ማን እንዴት ወንድ ልሆን የሚለው ጥያቄ ኢቭን ማያዝ ማይጨበጥ ስለሆነ በያዝኩት የህይወት ሩጫ ላይ እንዴት ላሸንፍ የሚለው ረጅም ርቀትን ያስጉዛል ያልኩ። ኢቭን በማህበረሰብ ስታንዳርድ ወንዳ ወንድ የሚባል ነገር አለ። ይሄ አየር ላይ የተቀመጠው ወንዳ ወንድነት ማያዝ ማይጨበጠው ኢቭን በእነሱ ስታንዳርዱላ እንዴት ወንድ ልሁን በሚል አካሄድ ከምትሄድ ይልቅ የያዝኩት ሩጫ እንዴት ላሸንፍ በሚለው አቅጣጫ ብትሄድ ሞር ወንዳ ወንድ ሆነ እንድትገለጥ ያደርግሃል ማለት ነው። I hope this makes sense። ነገር ግን ዛሬ ላይ ስለ ወንድነት የሚነግሯችሁ ሰዎች ወንድነት ማለት ኃላፊነት የሚወስድ ይሏቸዋል ማለት ነው። ለማን ነው ኃላፊነት የሚወስደው? ፕራይመሪ ለራሱ ነው። ምክንያቱም ብዙ ጊዜ እቺ ኃላፊነት መውሰድ የምትለዋን ነገር ከሴት ልጅ ጋር ያገናኟታል። ወንድ ልጅ ማታከብረው ሴት ጋር ቻል እንዲያደርግ ይሄ የሚችል አይነት ወንድ ይሄ ማቹሪቲ ነው ብለው ይነግሯቸዋል። አስቸጋሪ የሆነችን ቺተር የሆነችን ለአንተ ኃላፊነት ይጫናል። ነገር ግን እሷን ሜቢ ባውንደሪ ስታኖር ኢንሰኪውር ነህ ትባላለህ። ኃላፊነት እየወሰድክ አይደለም ትባላለህ። ነገር ግን ያ እንስሳዊው የምርም እንደ ተፈጥሯዊ ወንድነቱ የሚንቀሳቀሰው ወንድ እንደዛ አይደለም። ቻው ነው የሚለው። እንደዛ አይነቱ አጠገቡ ምናልባት 4-5 ሴቶች ይኖራሉ። ስታስቸግር ለቤታው ቺምፓንዚ ያስተላልፋታል ማለት ነው። እዚህ ጋር ኢቭን ኦኬ እሺ ኃላፊነቱን መውሰድ ጥሩ ነው፣ ግን ለማን ነው የምትወስደው? ዛሬ ላይ እኮ ብዙ ሰው ያማራል አይደለ? አይ ዛሬ ላይ ወንድ የለም፣ አገራችን እንደዚህ የታመሰ ድምፁን የሚያሰማ ወጣት የለም። ኦፍ ኮርስ ምክንያቱም ወንድነት ማለት ይሄ በቃ ሰከን ስለማለት ብቻ ይሄ እንስሳዊ ኢንስቲንክቱን አግሬሽኑ ተቀምጧል ማለት ነው። ሪቮሉሽኖች እኮ የሚነሱት እንደዛ እምቢተኛ የሆነ ወንድ ስላለ ነው። ያ እምቢተኛ የሆነ ወንድ በያዘው ህይወት አካሄድ ላይ ፋውል ሲመለከት ኖ ለዚህ ነገር ኃላፊነት አልወስድም፣ እኔ የምፈልገውን ነገር ትሰጡኛላችሁ ወይም ደግሞ I'll take it myself የሚል አይነት ኢንስቲንክት ነው ያለው። ያ ቴስቶስትሮናችን አግሬሲቭ ያደረገን ነገር፣ ቴሪቶሪያል ያደረገን ነገር ዴንጀር ሲመጣ ቺል አይደለም የምናደርገው። እንመለከታለን አካባቢያችንን ኮሽ ሲል ልናጠቃ ነው የምንነሳው እንጂ ቺል የማድረግ ወንድ ልጅ ማቹርድ መሆን አለበት፣ ሰከን ማለት አለበት፣ ቻል ኖ ወንድ ልጅ የሚችል አይደለም። አንድ ቴስቶስትሮን ለእኛ ያጎናጸፈን ነገር ይሄ ናቭልቲ አዲስ ነገርን ክሪኤት የማድረግ ኢምፓየር ቢውልድ የማድረግ ክሪኤት የማድረግ ያንን ነገር ሰጥቶናል። ባይ ዘ ዌይ ኢቭን ፒውር የሆነው የወንድ ልጅ ኢንስቲንክታችን ኢስናት ሞኖጋመስ አይደለም። ኢቭን አፈጣጠራችን ለሴ ለሪፕሮዳክሽን ሴቷ ኢቭን መርካት አይጠበቅባትም አይደለ? ወንዱ ነው በቃ ኢቭን ተፈጥሮ የምታሳየን ነገር ወንድ ልጅ ዲዛይን የተደረገው ያንን አድርጎ ዞር እንዲል አይነት ነገር ነው። ሴቷን 9 ወር ሙሉ እንትን የተደረገችው ነገር ግን እንዳልኳችሁ ሰው የመሆናችን ትርጉም በኢንስቲንክት ብቻ አንሄድም። we are social animal ማለት ነው። ከሌላው እንስሳቶች በተለየ ለመኖር ስንል የምናደርጋቸው ነገሮች አሉ። ነገር ግን ለመኖር ስንል የምናደርጋቸው ነገሮች እያደረግን ፋውል ሲመጣ ቻል ላድርግ ሳይሆን ይል የነበረው ወንድ ልጅ ይቆማል፣ ኖ ይላል። በቃ አይ
ከዚህ ማለፍ አይችልም ይላል ማለት ነው። ሶ ኢቨን ኃላፊነት መውሰድ የሚለውን ነገር ሪቲንክ እንድታደርጉ ትፈልጋለሁ። ለማን ነው? ፕራይሜርሊ ለራስህ ነው እንጂ ባልተከበርክበት ሁኔታ ከአንተ ይልቅ ድር የምትመርጥ ሴት ባለችበት ሁኔታ የኔ ኃላፊነት እሷን ፕሮቴክት ማድረግ ነው የምትልበት አይነት አካሄድ አይደለም። ነገር ግን የምርም ያንን ኦቶሪቲህን ሪስፔክት ሲደረግ ሹር ሶ ያንተ ፕሮቴክቲቭ መሆን ራስህን እንደ ሺልድ ማውጣት እንደው ለባዳ አይደለም ማለት ነው። ለራስህም ጭምር ስለሆነ ያንተን ትውልድ ማስቀጠልም ስለሆነ ያ ነው እንስሳዊ ኢንስቲንክታችን የሚነግረን ነገር። ዛሬ ላይ ምናልባትም ስለ ወንድነት የሚነግሯቸው ወንዶች ራሱ ተለማማጭ ናቸው። ኃላፊነት መውሰድ ታጋሽ መሆን አለብህ ኖ እንደዛ አይደለም። ብዙ ሰው ኮምፕሌን ያደርጋል። ዛሬ ላይ ቆምጠጥ ያሉ ወንዶች የሉም ይባላል። ጀግናዎች የሉም፣ ሂሮዎች የሉም። ኦፍኮርስ ያ ወንድነትህ ኮርማነትህ ከድንጉላነትህ ሴት ተደርጓል ኃላፊነት መውሰድ በሚል ሰበብ። ኢቨን ኃላፊነት የምትለዋን ነገር ወንድ ልጅ ከራሱ እንዲጀምር ሳይሆን ከሌላው እንዲጀምር ስለተደረገ ማለት ነው። እሱን ዲስፌቨር በሚያደርግበት ሁኔታ ላይ ራሱ ኃላፊነት መውሰድ በሚል ሰበብ ቻል እንዲያደርግ ሚስትሪ ተመንተን ማለት ነው። እንደዛ አይነት ንግር ነው ያለው። እናም አብዛኛው ስለ ወንድነት የሚነግራችሁ በቃ ተለማማጩ ነው። የሸመደዳትን እቺ የጨዋ ቃላት ገጣጠሞች ሁልጊዜ የሰማናትን መብሰል የሚመስል አይነት ቃላትን ገጣጥመው ያቺን ነገር ብቻ ነው የሚሉት ማለት ነው። ዛት ኢዝ ሮንግ። እናም እንደ ወንድ ልጅ ዛሬ I want you to realize that you are given the bad end of the deal ማለት ነው። ይህ የሚያመላክትህ ደግሞ ኖ እንድትል ነው። You are ready to take responsibility ኃላፊነት ለመውሰድ። ነገር ግን ሌላው እየወሰደ አይደለም። ስፔሻሊ እንደ ወንድ ልጅ ዛሬ በእነዚህ ሀሳቦች ተስማምታችሁ ነገር ግን አንተ ላይፍህ ላይ ስትመጣ ቆም የምትል ከሆነ ሴት ልጅ ጋር ስትመጣ ቻል የምታደርግ ከሆነ ኃላፊነት እየወሰድክ አይደለም። ይህ ዶሳይልነት ነው። ቅጥቅጥ አይነት ፍየሎች ታውቃላችሁ አይደለ? እንዳይወልዱ ምናምን እንዳይቆጠበጡ ሲባል ሊትራሊ የዘር ፍሬያቸው ይቀጠቀጣል። እና ታዲያ ብዙ ጊዜ ይሄ ኮርማ የነበሩት ኃይለኛ የነበሩት ሌሎች ሴቶችን ሲያዩ የሚቅበጠበጡት ክስም ይላሉ። በቃ ቅዝዝ ማለት ነው። እንደዛ ነው እየሆናችሁ ያላችሁ። ያ ኮርማነትን ተነጥቃል። አሁንም እኔ ኮርማ መሆን አለባችሁ ያ እንስሳዊ ማንነታችሁን ተላበሱ አይደለም ፖይንቴ። ነገር ግን ፒውር ኢንስቲንክታችን ወደዛ ነው የሚያመላክተው። ሰው የመሆናችን እንትን ሶሻሊ ፌር እንሆናለን አይደለም? ፌር ስንሆን ግን ዝም ብለን ሰጪ ብቻ አይደለም፣ ዝም ብለን ኃላፊነት ብቻ የምንወስድ አይደለም። አንፌር ዲል ሲገጥመን ኖ ማለት መቻል አለብን። ወደ እንስሳዊ ማንነት ትለወጣለህ ማለት ነው። ፌር ስትሆን ደግሞ ኢቨን አንዳንድ ፌሚኒን የሆኑ ካራክተሮችን ልትላበስ ትችላለህ። ስሜትህን ልትገልጽ ትችላለህ። ልጅህን ታቅፋለህ። ተፈጥሮ ቤትህ እንዳትሁሉ ኮንከር እንድታደርግ ቢሆንም ልጅህን ስታሳድግ የአባታዊ ፍቅርን ለመስጠት ስትል you will be present ማለት ነው። እና እኔ ነገሮች እንለይ at the end of the day you are a man። አንተ ዛሬ ሰውነትህ ቅርጽ በቅርጽ ባይሆን ነገር ግን ተማሪ ሆነ ጎበዝ ከሆንክ that's all you gotta do, that's enough። ሞር ቢዝነስህ ላይ ጊዜ ማጥፋት ከሆነ የምትፈልገው ኦኬ መጀመሪያ ገንዘብ ቴኬር ካደረኩ በኋላ I will start going to the gym ብትል ያ ማለት by the way I'm not like አንህልዚህ የሆነ ላይፍ ስታይል ፕሪች እያደረግኩ አይደለም። ምናልባት ያንን ባታደርጉ ደግሞ ወንድ አይደላችሁም እያልኩ አይደለም። ፖይንቱ ግን ወንድ ለመሆን ስትል የምታደርጋቸው ነገሮች አይደሉም፣ ለማሸነፍ ስትል ማለት ነው። ኤንድ በያዝኩት ሩጫ ላይ እንዴት ላሸንፍ በሚለው አካሄድ ስትሄድ ኢቭን በሶሳይቲ ስታንዳርድ ሞር ወንድ ሆነ ትገለጣለህ ማለት ነው። እንዴት ወንድ ልሁን ብሎ ከሚታገለው ወንድ ልጅ በላይ። እናም እስካሁን የሰማነው ይሄ ወንድነት የሚባለው ማያዝ ማይጨበጥ የተደረገው ነገር ከዛ ዲታች ማድረግ እንዳለብን አስባለሁ። ማይጠቅመውን ጥያቄ ትተን ዛሬ ላይ how can I win? That's all that matters. So የያዛችሁት ሩጫ ምንድን ነው? ማሸነፍ የምትፈልጉት?
እንዴት ነው ያ እንስሳዊ የሆነ ወንድነታችሁን መላበስ ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ።